በደቡብ ኮሪያ ተቃውሞ በርትቷል። የሀገሪቱ ዜጎችና ተቃዋሚ ፓርቲዎች ፕሬዝዳንቱ በወንጀል እንዲከሰሱ እየጠየቁ ሲሆን አሁን ግን ተቃውሞ ከፍ ብሎ ስልጣናቸውን እንዲለቁ የሚጠይቁ ዜጎች ቁጥር ከፍ ማለቱን ነው ሲኤንኤን ያስነበበው። በዚህ ምክንያት ደግሞ የሀገሪቱ የጸጥታ ኃይላት ስራ በዝቶባቸው ነው የዋሉት። የህግ አውጪ አካላት ድምጽ ለመስጠት ወደ ብሔራዊ ምክር ቤት ገብተው ከወታደሮች ጋር እንዲፋለሙና ትርምስ እንዲፈጠርም አድርጓል። ለዚህ ምክንያት ደግሞ የሀገሪቱ ፕሬዝዳንት ትላንት ምሽት አውጀውት የነበረው ህግ ነው። ወታደራዊ አስተዳደር ስርዓት ህግ ወይም ማርሻል ሎ የሲቪል ባለስልጣናት መስራት አይችሉም ተብሎ በሚታሰብበት ጊዜ በወታደራዊ አገዛዝ የሚተኩበት ከመሆኑ በተጨማሪም የሲቪል መብቶች ሊታገዱ ይችላሉ። በደቡብ ኮሪያ ለመጨረሻ ጊዜ ወታደራዊ አስተዳደር ስርዓት ህግ የታወጀው እንደ አውሮፓውያን አቆጣጠር በ1979 የሀገሪቱ የረጅም ጊዜ ወታደራዊ አምባገነን መሪ ፓርክ ቹንግ ሂ በመፈንቅለ መንግስት መገደላቸውን ተከትሎ ነው። ደቡብ ኮሪያ እንደ አውሮፓውያን አቆጣጠር በ1987 ፓርላሜንታዊ ዲሞክራሲያዊ ከሆነች በኋላ ማርሻል ህግ አልተነሳም። አሁን ግን ይህ ህግ ለምን ተነሳ? ተቃዋሚ ፓርቲዎች ኪም ጆንግ ኡን አስተዳደር ጋር ሀገሪቱን አደጋ ላይ ሊጥል የሚችል ግንኙነት ጀምረዋል በሚልና ከጸረ ደቡብ ኮሪያ መንግስት ኃይሎች ለመከላከልና ነጻ ህገ መንግስታዊ ስርዓቷን ለመጠበቅ ነበረ። ነገር ግን የደቡብ ኮሪያ ፓርላማ 2 ሰዓት ባልሞላ ጊዜ ስብሰባ በማድረግ ፕሬዝዳንቱ ያወጁትን አዋጅ እንዲነሳ በሙሉ ድምጽም ወስኗል። የደቡብ ኮሪያ ፕሬዝዳንት ዩን ሱክ ዩል ትላንት ምሽት ያወጁትን አዋጅ ማንሳታቸውንም ተናግረዋል። ውድ የተከበራችሁ የሀገሬ ሰዎች፣ ትላንት ምሽት የወታደራዊ አስተዳደር ስርዓት ህግ አውጃለሁ። የታወጀው አዋጅ ሀገራችንን ከጸረ መንግስት ኃይሎች ለመጠበቅ ነው። ሀገራችን አስፈላጊ የሚባሉ ስራዎችን እንድትሰራና ነጻ ህገ መንግስታዊ ስርዓቷን ለመጠበቅ ነው። ነገር ግን ከጥቂት ሰዓታት በፊት ፓርላማው የማርሻል ህግን አንስቷል። እኔም የፓርላማውን ውሳኔ አከብራለሁ። እኔም የማርሻል ህግ አዋጅ እንዲነሳም ወስኛለሁ። የደቡብ ኮሪያው ፕሬዝዳንት ዩን ሱክ ዩል ትላንት ምሽት ያወጁት አዋጅ ወንበራቸው እንዲነቃነቅና ጫና እንዲበዛቸው ከማድረግ በተጨማሪም ተነስተው ያልነበሩ ጉዳዮች እንዲበረበሩም በር ከፍቷል። የጉዳይ ፕሬዝዳንት ዩን ሱክ ዩልን ከስልጣናቸው ሊያነሳቸው ይችላል እየተባለ ነው። የገዢው ፓርቲ ፒፕል ፓወር ፓርቲ የመከላከያ ሚኒስትሩ ኪም ዮንግ ሁዩን ማባረራቸውንና አጠቃላይ ካቢኔው መበተኑንም ይፋ አድርጓል። የደቡብ ኮሪያ ተቃዋሚ ፓርቲዎች ፕሬዝዳንቱ ላይ የክስ ጥያቄ አቅርበዋል። 6 ተቃዋሚ ፓርቲዎች ክሱን ለፓርላማ ማቅረባቸውን የሀገር ውስጥ መገናኛ ብዙኃንም ዘግበዋል። ተቃዋሚዎቹ ፕሬዝዳንቱ በፈጠሩት ብልሹ ትዕዛዝ ምክንያት ከስልጣን መውረድ እንዳለባቸው እየዛቱ ነው የሚገኙት። እንደ አልጀዚራ ዘገባ በፓርላማ አብላጫ ድምጽ ያለው ዋነኛ ተቃዋሚ ዲሞክራቲክ ፓርቲ የፕሬዝዳንቱ ህገ መንግስቱን በግልጽ የጣሰ ነው ብሏል። የዮን እርምጃዎችን እንደ ከባድ የአመጽ ድርጊትና የመከሰስ ፍጹም ምክንያት ሲል ገልጿል። ተቃዋሚ ፓርቲዎቹ ነገ ለሚደረገው የፓርላማ ምልአተ ጉባኤ ፕሬዝዳንቱ ያለመከሰስ መብት እንዲነሳ የሚጠይቅ ሰነድ በዛሬው ዕለት ለፓርላማው እንደሚያቀርቡ የተነገረ ሲሆን በጥያቄው ዙሪያ አርብ ወይም ቅዳሜ ምክር ቤቱ ድምጽ እንደሚሰጥም ይጠበቃል። በደቡብ ኮሪያ ህገ መንግስት ክስ መክሰስ የሚቻለው ከ300 በላይ አባላት ባለው ፓርላማ 2/3 ድምጽ ሲሰጥበት ነው። ዲሞክራቲክ ፓርቲ በአሁኑ ጊዜ 170 የፓርላማ መቀመጫ ነው ያለው። ክሱን ለማቅረብ ተጨማሪ ድምጽ ማግኘት ግድ ይለዋል። የፕሬዝዳንት ዩን ፓርቲ አባላት ድምጽ ከሰጡ ፕሬዝዳንቱ ይከሰሳሉ። የሀገሪቱ ትልቁ የሰራተኛ ቡድን አባላት ፕሬዝዳንቱ ስልጣን እስኪለቁ ድረስ የስራ ማቆም አድማ እንደሚያደርጉና ተቃዋሚዎች እሳቸውን ስልጣን እንዲለቁ የሚጠይቁትን ሰፊ ጥያቄዎች እያስተጋቡ ነው ብሏል ሲኤንኤን በዘገባው። የዩን ዋና ስራ አስፈጻሚና ሌሎች ከፍተኛ ባለስልጣናት የስራ መልቀቂያ አቅርበዋል ነው የተባለው። የደቡብ ኮሪያው ጠቅላይ ሚኒስትር ሃንክ ዳክሶ ህዝቡን እስከ መጨረሻው ጊዜ ለማገልገል ቃል ገብቷል። ካቢኔው ከሁሉም ሚኒስቴር መስሪያ ቤቶች ባለስልጣናት ጋር በመሆን ኃላፊነቱን እንዲወጣም ጠይቋል። በፕሬዝዳንቱ የታወጀው የማርሻል ህግ ደቡብ ኮሪያን ወደ ወራቶች የፖለቲካ ትርምስ ሊያመራት ይችላል ነው የተባለው። የደቡብ ኮሪያ ፕሬዝዳንት ምን ለማሳካት እየሞከሩ እንደሆነ ለመረዳት አስቸጋሪ መሆኑን ነው ተንታኞች የተናገሩት። የተለያዩ የዓለማችን ሀገራት መሪዎች ፕሬዝዳንቱ ውሳኔ የተለያዩ ሀሳቦችን እየሰነዘሩ ነው። የሴኡል ዋነኛ አጋር አሜሪካ የሀገሪቱ ወቅታዊ ፖለቲካ ሁኔታ እንዳሳሰባትም ተናግራለች። የፕሬዝዳንቱ አስተዳደርና ተቃዋሚ ፓርቲዎች የተፈጠሩ ልዩነቶችን በውይይት እንዲፈቱም ጠይቃለች። ሩሲያ፣ ቻይናና ሰሜን ኮሪያ በሴኡል ያለው ውጥረትን በዝምታ መመልከታቸውን ነው ዘገባው የጠቆመው። ፕሬዝዳንቱ ያቀዱት እቅድ ዓላማውን ያልመታ የከሸፈ ነው ብለዋል ተንታኞች። የደቡብ ኮሪያ ፕሬዝዳንት ያወጁትን ህግ ቢያነሱም በሴኡል ፖለቲካዊ ውጥረት